እኔ ኃጢአተኛ ልሆን እችላለሁ ብዙ በድይክ ይሆናል ግን በዚህ አትቀጣኝም በቃ እንደዚህ አታረገኝም እኔ ታቋለ ዶክተር እርግዝና በራሱ የሚፈጥረው ብዙ ስሜቶች አሉ እርጉዝ መሆን በራሱና በዛ ላይ ደግሞ ብቻ መሆን ደግሞ በጣም እንዲሰማክ ነው የሚያደርገውና ብቸኝነት አመመኝ ብቸኝነት አሰቀኝ ብቸኝነት አንገላታኝ ብቸኝነት ተስፋ አስቆረጠኝ እንዲያለችኝና በጣም ሚነካ ነው ብቸኝነት እንዲሰማን ፔን እንዲሰማሽ ባይተዋርነት እንዲሰማሽ የሚያረግ ዛሬ ከዶክተር ጋራ የምንነጋገረው ስለ ብቸኝነት ነው የብቸኝነት ስቃይ የብቸኝነት ህመም ምንድናቸው እያለን ብዙውን እናወራለን ካለፍንበት ህይወት እውነት ነው እኔ ብቸኝነት ተሰምቶሽ ያውቃል በጣም ብቸኝነት በጣም ተሰምቶኝ ያውቃል በተለይ ደግሞ ከቤተሰብ ከተለየው በኋላ ረጅሙን ጊዜ እኔ ከቤተሰብ ጋር በጣም በጥሩ ፍቅር በጥሩ አታችመንት ነው ያደግኩት ሻሸመኔ እናቴ አባቴ እህት ወንድሞቼ ተከበን እንዲሁም ደግሞ ከቤተሰብ ብቻ ሳይሆን ቸርች አካባቢ ተከብቤ ነው ያደግኩትና በዛ ሰዓት ብቸኝነት የሚባል ነገር አላቀውም ስሜቱን ራሱ ሁሉንም የምፈልገውን ነገር አገኘ ነበር ልክ ግን ወጣሁኝና ዩኒቨርሲቲ ገባው ያኔ የተወሰነ ይሰማኝ ነበር ብቸኝነት ቤተሰብ አለመኖሩ አንዳንዴ ምግቡ ሳይመቸኝ ሲቀር ምግቡ አካባቢው ሳይመቸኝ ሲቀር ከዛ በተጨማሪ ግን በጣም አጥብቆ ብቸኝነት የተሰማኝ ልጅን እርጉዞኝ ነው በርግዝና ጊዜ ነው እና እስካሁን ድረስ አስታውሰዋለሁ ከባድ ነበር በጣም ከባድ ነበር እንዴት መሰለ ዶክተር ቤተሰቦች ያው እንደምታውቁ ሻሸመኔ ነው ያሉት ከጓደኞቼም ራኩኝ በቃ አሁን ህይወት አራራቀን ኑሮ አራራቀን ያኔ ሁሉም የራሱ ሩጫ ላይ ነው ስራ ለማግኘት የሆነ ነገር ለማግኘት ምናምንና እምኖርበት የነበረው አካባቢም ደግሞ ከከተማ ራቅ ብዬ ነበር የምኖረው እና በዛ ሰዓት በቃ ማንንም የለም ነበር አጠገቤ ማንንም በቃ እህቴ ያለች ሴት አቃታለ አይደለ እሷ ከዩኒቨርሲቲ ተማሪ ልክ ሶጣ እሷ ዩኒቨርሲቲ ገብታ ነበርና አልፎ ከዩኒቨርሲቲ ትመጣ ነበር እኔ ጋር ቅዳሜና እሁዷን እሷን በጣም አስጨንቃት ነበር እንደውም በቃ ለሁሉም ነገር ነኝ ነው ቤት ሲደብረኝ ነው ቡና መጠጣት ፈልግ ነበር በጣም ነው ቡና የምወደው እርጉዞኝም አሁንም እና ቡና የሚያጠጣኝ ሰው የለም ነበር ብቻዬን ነበርኩኝ ቡና ፈላና በቃ ብቻዬን ነው ቁጭ የምለው እና ጽጋ ደውዬላት ነው ይላታለሁ ወጥቼ ሻይ ቡና ማለት ፈልጋለሁ ከዛ ደውዬ እስኪ ሻይን ጠጣ ምናምን የምለው ሰው የለኝም እና ብቸኝነት በጣም ከባድ ነው በጣም ተሰምቶኛልና እግዚአብሔር ፊትም በጣም አልቀሽበታለሁ በቃ እኔ ይርባል አይደል በጣም እና ምንም ማጥፍቼ ቢሆን ምንም በድየክ ቢሆን እኔ ግን ልጅክ ነኝ በዚህ አትቀጣኝም ብየዋለሁ እግዚአብሔርና በጣም ትልቅ ስሜት አለው ወይ በጣም ዶክተር ፔንፉል ነበር በጣም ይገርም ይሄ ጥሩ ማሳያ ነው ለዛሬ ቶፒካችን ብቸኝነት አይተሽዋል በደንብ አሁን ይላል ማልቀስ እንደውም እኔ በዚህ ጉዳይ ድጋሚ ያላለቅስም ብያለሁና ራሴን እየታገልኩኝ ነውና እግዚአብሔር እስከታማኝ ድረስ ማለት ነው እንዲን ያልኩት እግዚአብሔር እኔ ኃጢአተኛ ልሆን እችላለሁ ብዙ በድይክ ይሆናል ግን በዚህ አትቀጣኝም በቃ እንደዚህ አታረገኝም እኔ ታቋለ ዶክተር እርግዝና በራሱ የሚፈጥረው ብዙ ስሜቶች አሉ እርጉዝ መሆን በራሱና በዛ ላይ ደግሞ ብቻ መሆን ደግሞ በጣም እንዲሰማክ ነው የሚያደርገውና ከባዱን ጊዜ በህይወቴ በጣም የተማርኩበትን የሚገርም ደግሞ የሰውንም ቫልዩ ያወቅኩበትን ሰው ምን እንደሆነ ሰውን በምን ልክ ማክበር እንዳለብኝ የተረዳሁበትም ጊዜ ያ ጊዜ ነበር ስለዚህ ዛሬ የመረጥነው ትክክለኛ ቶፒክ ነው ማለት ነው ከኔ ጋር በደንብ በህክምና ታማሚዎች ሲመጡ ነርስ ቀኑን እድሜ ስም እንዲጽፋ ወይም ሪሴፕሽን ጽፎ ያመጣሉ ከዛ ሐኪሙ ግን መጀመሪያ የሚጽፈው ቺፍ ኮምፕሌንትስ ይባላል ማለት ህመምተኛው ወደ ሐኪሙ እንዲመጣ ያስገደዱት ምልክቶች ለምሳሌ ሳል ሊሆን ይችላል ትኩሳት ሊሆን ይችላል ራስ ምታት ሊሆን ይችላል ይሄ ቺፍ ኮምፕሌንት ይባላል ከዛ ሂስትሪ ተወስጃለሽ ታሪኩን ተወስጃለሽ እንዴት እንደጀመራት እንዴት እንደሆነ ቤተሰብ ውስጥ እንደዚህ እንዳለ መቼም ይሄንን ሳነሳ አንድ አስተማሪ ነበሩ
ፕሮፌሰር በእደ ማርያም የሚባሉ ለመታሰቢያ ፎቶቸው ቢደረግ ደስ ይለኛል። እዚህ ቪዲዮ ላይ አይደረጋል። ስትሪት ቴኪንግ በጣም አትኩረው ያስተማሩን እሳቸው ናቸው። ምክንያቱም ህመምተኛው የሚናገረው ነገር አንተ ከምታዳምጠው በስቴቶስኮፕ ከላቦራቶሪውም የበለጠ ዲቴይልድ የሆነ በዝርዝር ህመምተኛውን ማዳመጥ አለባችሁ ይሉ ነበርና ሂስትሪ ቴኪንግ አስተምረውናል። አክቹዋሊ መጽሐፍም ትንሽዬ ቡክሌት አዘጋጅተዋል። ይሄ በህክምና የሆነና በካውንስሊንግ ደግሞ ሰዎችን ስታገኛቸው መጀመሪያ ራፖርት ፎርሜሽን ይባላል። ራፖርት ፎርሜሽን ማለት ካውንስል የምታደርጊው ሰው ልክ እንደመጣ ምንድነው ችግርህ አትዩ፣ ስለ ትራንስፖርት ታወሪያለሽ፣ ስለ አየሩ ታወሪያለሽ፣ ስለ እንትን እንዲል እንዳይጨነቅ እንዲረጋጋ ወይም እንድትረጋጋ የምትጠቀሚበት ዘዴ አለ። ከዛ ግን ካውንስሊንግ እንድትፈልጊ ወይም ቴራፒ እንድትፈልጊ ዋነኛው ምክንያትሽ ምንድነው ብለሽ መጀመር ትችላለሽ ካረጋጋሻት በኋላ። እና አንዲት ልጅን ጠየኳት በካውንስል ሳረጋት ዋናው አሁን ካውንስሊንግ ወይም ቴራፒ እንድትፈልጊ ያደረገሽ ምንድነው አልኳት። አስፈቅጃታለሁ ይሄን ለመናገር። እሷ ምን አለችኝ? ብቸኝነት አሰቃይ፣ ብቸኝነት አመመኝ፣ ብቸኝነት አንገላታኝ፣ ብቸኝነት ተስፋ አስቆረጠ። እንደዚህ ሲገለጽ ሰምቼው አላውቅም ነበር። ብቸኝነት አመመኝ፣ ብቸኝነት አሰቃኝ፣ ብቸኝነት አንገላታኝ፣ ብቸኝነት ተስፋ አስቆረጠ እንዲህ አለችኝና በጣም የሚነካ ነበረ። አሁን የእሷን ታሪክ ሲሰማ ብዙ ሰው ወይ ምስኪን ሊል ይችላል። ግን ችግሩ በጣም ከባድ ችግር ሆኗል አሁን በዓለም ዙሪያ በጣም አስረዳለሁኝ በጣም እና እንደውም እንደ አይስበርግ ነው ይባላል። አይስበርግ ማለት ባህር ውስጥ ያለ ትልቅ ተራራ ነው፣ የበረዶ ተራራ ነው። ትልቅ ነው በጣም ግን ጫፉን ነው የምታየው። ከላይ ጫፉ እንድች ታያታለሽ ነው ትንሽ የበረዶ ታያለሽ። ውስጡ ግን በጣም ትልቅ ነው። አሁን ታይታኒክ ለምሳሌ የተጋጨችው ከአይስበርግ ጋር ነበር። ያዩት ትንሽ ነው፣ ታች ያለው በጣም ትልቅ ነው። እና አሁን ብቸኝነት ሎንሊነስ እያየን ያለነው አይስበርጓን ነው፣ ትንሿን ነው። ችግሩ በጣም ትልቅ ነው እየተባለ ነው። the tip of the iceberg ነው እያየን ያለነው ብለው አሁን ልዩ ትኩረት በዓለም ደረጃ እየተሰጠው ነው። ብቸኝነት ስንል ሶሊቲዩድ አይደለም። ሶሊቲዩድ መርጬ ፈልጌ የሆነ ቦታ ሄጄ ብቻዬን መቆየት እችላለሁ። ፈልጌ ነው እግዚአብሔርን ለመፈለግ ለመጸለይ ፈልጌ የማደርገው ነገር በምርጫ የሚሆነው ማለት ነው። በምርጫ የሚሆነው ሶሊቲዩድ። ይሄኛው ግን ሎንሊነስ ግን ፊሊንግ ነው፣ ስሜቱ ነው፣ የሚያሰቃይ ስሜት ነው። ሰው ይርብሻል። ሰው ቅድም አንቺ እንዳልሽው በጣም ከባድ አገላለጽሽ የሚገርም ነበር። እና ሰው ይርብሻል፣ ሰው ትቸገሪያለሽ። እሱ ነው አንድ ችግር የዓለም አቀፉ የጤና ድርጅት WHO አንስቶ ሪፖርት ካወጣበት ሲሪየስ ችግር ነው ማለት ነው። አሁን በ2025 WHO ሪፖርት አወጣ። ሪፖርት ሲያወጣ ከ6 ሰዎች አንዱ በዓለም ዙሪያ በሎንሊነስ ይሰቃያል። ከ6 ሰው አንድ ሰው አስቢ፣ ብዙ ነው። ስለዚህ በአካባቢያችን በጣም ብዙ ሰዎች ነው ያሉት ማለት ነው። በጣም ብዙ ሰው አሁን ከተመልካቾቻችን በጣም ብዙ ከ6ቱ አንዱ የብቸኝነት ስሜት አለው። ይሄኛው ሎንሊነስ የምናወራው ብቸኝነት እንዲሰማን፣ ፔን እንዲሰማሽ፣ ባይተዋርነት እንዲሰማሽ የሚያደርግ ሰው ያለበትም ሊሆን ይችላል፣ ሰው የሌለበትም ሊሆን ይችላል። እና እንደዛ ነው። ከዛ ይሄው የዓለም አቀፉ ጤና ድርጅት WHO የሚያመጣቸውንም ነገሮች አስቀመጠ። ብቸኝነት ጭንቀት ያመጣል አለ። ሪፖርቱን ማንበብ የሚፈልጉ from loneliness to social connection የሚል ነው ርዕሱ ሪፖርቱ። እና ጭንቀት ያመጣል፣ ዲፕሬሽን ድብርት ያመጣል፣ ካርዲዮቫስኩላር ዲዚዝ የልብ በሽታዎች ያመጣል። በጣም ብቸኛ ሰዎች በልብ በሽታ ሊጠቁ ይችላሉ። ዲሜንሺያ የሚባለው በአጠቃላይ ከመርሳት ጋር የተያዘው በስሩና አልዛይመርስ አሉ፣ እንደሱ ያመጣል። የአእምሮ ህመምን ያመጣል እና ያለ እድሜ መሞትን ያመጣል ብለው እንደውም ቁጥር አስቀምጠዋል። ቁጥሩ ስለሚከብድ ነው። እድሜ ያሳጥራል ብቸኝነት ብሎ WHO ነው ይሄንን ያደረገው።
የሃርቫርድ ግራጁዌት ስኩል ደግሞ ኤፒደሚክ ብሎታል። ወረርሽኝ በጣም ችግሩ እየሰፋ እየባሰ ነው የሚሄደው በዓለም ዙሪያና እየባሰ ስለሚመጣ ኤፒደሚክ ወይም ወረርሽኝ ብሎታል። በፍጥነት እየተሰራጨ ያለ ወረርሽኝ ብሎታል። እንግዲህ ይህን የሚለው ሃርቫርድ ነው። ስለዚህ ከባድ ችግር ነው። ዓለም አቀፍ ችግር ነው። የብዙ ተመልካቾቻችንን ችግር ነው። ለዚህ ነው የምናየው። በጣም ዶክተር፣ አንዳንድ ጊዜ ሰዎች ስለ ብቸኝነት ስናነሳ እኔም ተሰምቶኝ የሚያውቅ ስሜት ነው። ሰው ስናጣ በጣም ይሰማናል ብቸኝነት። አንዳንዴ ደግሞ በሰዎች ተከበንም ብቸኝነት ይሰማናል። አንዳንድ ሰው ቤተሰቡ መሃል ሆኖ እናት አለ፣ አባት አለ፣ እህት ወንድም አለ፣ ምናልባት የትዳር አጋር የፍቅር አጋር ስለሌለው ብቻ በጣም ብቸኝነት ይሰማዋል። አንዳንድ ሰው ደግሞ አግብቶ ቤተሰብ እያለው ሁሉም ሰው አጠገቡ ሆኖም ደግሞ ብቸኝነት የሚሰማው ሰው አለና